አንቺን አሉ ሁለት ወንዶች በገንዘብ ገዝታ ልታደበድበኝ ይዛቸው መጣች። ያው መቀለጃህን ፈልግ እንጂ አቶ ቁምቢ አንቺን አሉ ሁለት ወንዶች በገንዘብ ገዝታ ልታደበድበኝ ይዛቸው መጣች አሉ። ለምንድን ነው እንደዚህ ያደረገችው? እድሩ አላስገባሉኝ ብላ እና ልታደበድበኝ ሁለት ወንዶች በገንዘብ ገዝታ ይዛብኝ መጣችና በግድ አስገባዋት አሉ እድሩ። ወይ ጉድ! በቃ እንግዲህ ያንን ያረረ ንፍሮን እንበላ ነው እንግዲህ። አይ መከራችን፣ አይ መከራ፣ አይ መከራ። ያኔ ስንት ነው የቀጧት? ያኔማ 200 400 ብር ነው የተቀጣችው። አይደለም ንፍሮ ያረረውን የተቃጠለውን 1000 ብር 1000 ብር ነው የተቀጣችው። 1000 ብር ብቻ? አዎ። አይ አንቺ ላሉ እድር ከገባሽ በቃ ያረረ ንፍሮ ልንበላ ነው። አይ ደሞ ያስዋት የለም እንዴ? ምን አውቃለሁ እንግዲህ ያደረ ያረረ የተቃጠለ ንፍሮ ማይበላል። አንቺ ላሉ ምን አለች አሉ እድሩ በመግባቴ የደስ ለማማዝናሽ ቡላ ሰርቼ ይዤ እመጣለሁ። ቡላ አልቀበልም። ነገ አንተ እንደ ዳቦ የሆነ እርጎ ይዘህና ማታ። እሺ ነገ ጠዋት የምጠጣው። እሺ አልቀበልም፣ አልበላም። እሷ ያመጣችውን አልቀበልም፣ አልጠጣም፣ አልበላም። አይ ቅርበት፣ እሷ ያመጣችው ቅርበት ምን ያደርግልዎታል? እንዳትመጪ በላት። እሺ አልቀበልም፣ አልበላም፣ አልጠጣም። እሷ ያመጣችው አንተ በለው እዛው እኔ ላይ አታምጣ። ኧረ እኔ ብታሰርስ እንዴ? ሰውዬ በቃ አምላክ እንጂ ሁለተኛ ክፈል የወንበሩ ትከፍላለህ። እሱ የተቀመጥክበት ወንበር ቀማው ያዙ። ይሄ ገንዘብ አይደለም። አረ ገንዘብ ነው እንዴ? አረ ገንዘብ ነው። ብሔራዊ ባንክ እንዳይሰማዎት። አረ ገንዘብ ነው። እሱ 10 ብር እማማ ዝናሽ እባክዎትን ያዙ። 10 ብር አልቀበልም። 10 ብር 10 ብር አይደለም ይሄ 5 ብር ነው። አልቀበልም። 5 ብር 5 ብርማ 50 ብርም አልቀበል እኔ የመግዛት አቅም የለ። 50 ብርም አልቀበል። ላስቀይርልዎት። አንተ ቀይር። ያው መቀለጃህን ፈልግ እንጂ ምን ነው 50 ብር እኮ ነው። አልቀበልም። 50 ብርም አይቀበልም። አዎ እኔ በእድሜ 50 ብር ጉዳይ ተቀብዬ አላውቅም። በእድሜ እልም ስፈታም ሆነ መርቁን የሚሉትም ሆነ 50 ብር ተቀብዬ አላውቅም። እዚህ ይህም ሲያንስ ነው። ይህም 100 ብሩ ሲያንስ ነው። ምን እየለቃቀመ ይመጣል። ቀይርላቸው። 100 ብሩም ሲያንስ ነው። 100 ብር ነው ያዙ። አይደለም 100 ብር አይደለም። ደግሞ ፈልግ እንጂ